የዚህን ስታንዳርድ ፎርም ኦፍ ኢኩዌሽን ፓራሜትር ቬክተር ኦፍ ኢኩዌሽኑ ልፈልግ ነው። ፓራሜትር ቬክተር ኢኩዌሽን እንደዚህ መጻፍ እንችላለን። ኤክስ ዋይ ኢዝ ኢኳል ቱ ፒ ፕላስ ቲ ታይምስ ቪ ዘን ፒ ኢዝ ኤ ፖይንት ኦን ዘ ላይን ቲ ኢዝ ፓራሜትር ኤንድ ቪ ኢዝ ዳይሬክሽን ቬክተር። ዘን እያንዳንዱ እንዴት እንደፈልግ ላሳያችሁ። ስታንዳርድ ፎርም ኦፍ ኢኩዌሽን ሰጥቷችኋል አይደለም? 2x ማይነስ 3y ማይነስ 7 ኢዝ ኢኳል ቱ 0። ይሄንን በስሎፕ ኢንተርሰፕት ፎርም እንጽፈዋለን። 3y ኢዝ ኢኳል ቱ ዘን 2x ማይነስ 7 ዘን ኦቨር 3 ስናደርገው y ኢዝ ኢኳል ቱ 2 ኦቨር 3 x ማይነስ 7 ኦቨር 3 ይሆናል አይደለም? ዚ ኢዝ ኢኳል ቱ የፒን ኤክስ እና ዋይ ኮምፖነንቱን እናወጣለን ማለት ነው። ዘን ኤክስን ደስ ያለን ቁጥር መውሰድ እንችላለን። ለምሳሌ 0 ባስገባ እዚህ ጋር 2/3 ሲባዛ በ0 0 ነው። 0 ሲቀነስ 7/3 ኔጌቲቭ 7 ኦቨር 3 ነው አይደለም? 0 እና ኔጌቲቭ 7 ኦቨር 3 ይሆናል። እዚህ ጋር ፍራክሽን ነው አይደለ? ፍራክሽን እንደዚህ ከመጣ ትተውትና ይሄንን ፍራክሽን እንዳይመጣ ማድረግ ማለት ነው። ኤክስን ለምሳሌ ስንት ባስገባ ነው ፍራክሽን የማይሆነው? 2 ባስገባ እዚህ ጋር ለምሳሌ አሁን 2 ጊዜ 2 4 ነው አይደለም? 4 ኦቨር 3 ይሆናል። ዘን ማይነስ 7 ኦቨር 3 ዘን 4 ማይነስ 7 ማይ ኔጌቲቭ 3 ኦቨር 3 ይሆናል አይደል? ዘን ማይነስ 1 ይሆናል ማለት ነው። ስንት ሳስገባ? 2 ሳስገባ እዚህ ጋር ኔጌቲቭ 1 አገኘው ማለት ነው። ዘን ይሄ ፒ ኢዝ ኤ ፖይንት ኦን ላይን ፒን አገኘን ማለት ነው። ዘን ምን እናደርጋለን? ቪን እንፈልጋለን ማለት ነው። ቪን ከመፈለጋችን በፊት ምን እናደርጋለን? ከዚህ ስታንዳርድ ፎርም ኦፍ ኢኩዌሽን ማይነስ 2x ማይነስ 3y ማይነስ 7 ኢዝ ኢኳል ቱ 0 አይደለም? ኖርማል ቬክተሩን እናወጣለን። ኖርማል የኤክስን ኮኤፊሺየንት ወስዳለሁ። ስንት ነች? 2 ነች አይደለም? 2 ዘን እዚህ ጋር ደግሞ የዋይን ኮኤፊሺየንት ወስዳለሁ ማይነስ 3 ዘን 2 ማይነስ 3 ነው ማለት ነው። ይሄ ኖርማል ቬክተር ካወጣችሁ በኋላ ዳይሬክሽን ቬክተሩን ለማውጣት ቀላል ነው ማለት ነው። ምክንያቱም ኖርማል ቬክተር እና ዳይሬክሽን ቬክተር ፐርፔንዲኩላር ናቸው። ማለትም ኖርማል ቬክተር ዶት ቪ ዳይሬክሽን ቬክተር ኢዝ ኢኳል ቱ 0 ነው። ኦኬ ስለዚህ ይሄንን ስዋፕ አድርጉት። ማይነስ 3 2 ይሆናል አይደል? ቦታውን ሳቀያይር ማይነስ 3 እና 2 ይሆናል። ኔክስት ምን አደርጋለሁ? ቀጥለኛው ሳይን ቀይረው። ለምሳሌ ማይነስ 3 ፖዚቲቭ እናርጋት፣ እችኛዋን ግን ተዋት፣ እንደዛው ጻፉት። ወይም ደግሞ እንደዚህ ማድረግ እንችላለን። ኦር እዚህ ጋር ማይነስ 3 ነው አይደለም? ይሄንን ኔጌቲቭ 2 እናርገው። አንዱን ብቻ ነው ሳይኑ የምንቀይረው። ኦኬ ይሄኛውንም መውሰድ እንችላለን። እስቲ ይሄኛውን ውሰድ። ኦኬ ፓራሜትር ቬክተር ኢኩዌሽናችን ምን ይሆናል ማለት ነው? ኤክስ ዋይ ኢዝ ኢኳል ቱ ፖይንታችን ይሄውና 2 ማይነስ 1 ዘን ፕላስ ቲ ታይምስ ዳይሬክሽን ቬክተሯን 3 2 ይሆናል ማለት ነው። ኦኬ የዚህ ስታንዳርድ ፎርም ኦፍ ኢኩዌሽን ፓራሜትሪክ ቬክተር ኢኩዌሽኑ ይሄ ይሆናል ማለት ነው።